እንደምን ቆያችሁ ተማሪዎች? በብዙዎቻችሁ ጥያቄ መሰረት የቻፕተር 7ን ፓርት 3 ቪዲዮ ይዤላችሁ መጥቻለሁ። በዚህ ቪዲዮ ላይ 3 የተለያዩ አዳዲስ ቴክኖሎጂዎችን እንዳስሳለን። ከመጀመራችን በፊት ግን ይህንን ቻናል ሰብስክራይብ ሳታደርጉ የምታዩ ልጆች እባካችሁ ሰብስክራይብ አድርጉ። በቀጣይ ልክ እንደዚህ አይነት ቪዲዮዎች ወይም የሌሎች ኮርሶች ቪዲዮዎች ፖስት በሚደረጉበት ጊዜ እንዳያመልጣችሁ ሰብስክራይብ አድርጋችሁ የደውል ምልክቷን ይጫኑ። እንደዚሁም ደግሞ የዩቲዩብ አልጎሪዝም ቪዲዮውን ለብዙ ተማሪዎች እንዳደርስልን ላይክ በማድረግ እንጀምር። እስቲ በዚህ ቪዲዮ ስንት ላይክ የምናገኝ ይመስላችኋል? ኮመንት ሴክሽን ላይ አስቀምጡ። ቀጥታ ወደ ቪዲዮ እንገባለን። በዚህ ቪዲዮ ላይ 3 የተለያዩ አዳዲስ ቴክኖሎጂዎችን እንዳስሳለን። እዚህ ጋር እንደምትመለከቱት የመጀመሪያው ቴክኖሎጂያችን ባዮ ቴክኖሎጂ ነው። ምንድነው ባዮ ቴክኖሎጂ የሚለውን ነገር በምንመጣበት ጊዜ it is a technology based on biology በባዮሎጂ ላይ ቤዝድ ያደረገ የቴክኖሎጂ አይነት ባዮቴክኖሎጂ ብለን እንጠራዋለን። it harness cellular and biomolecular processes to develop technologies and practice that help improve our life and the health of our planet ይለናል ማለት ነው። ባዮቴክኖሎጂ ሴሉላር ኤንድ ባዮሞለኩላር ፕሮሰሶችን በመጠቀም ዴይ ቱ ዴይ ላይፋችንን ወይም ደግሞ ህይወታችንን ቀለል የሚያደርግልንን የተለያዩ ቴክኖሎጂዎችና ፕሮዳክቶችን ለማምረት የሚያገለግለን የቴክኖሎጂ አይነት ነው። ለምሳሌ አንደኛውና ዋነኛው የባዮቴክኖሎጂ ኤግዛምፕል ጄኔቲክ ኢንጂነሪንግ ነው። ጄኔቲክ ኢንጂነሪንግ ምንድን ነው ብለን በምናይበት ጊዜ ኢትስ ኤ ፕሮሰስ ኦፍ ትራንስፈሪንግ ኢንዲቪዥዋል ጂን ቢትዊን ኦርጋኒዝምስ ነው። በፍጥረቶች ወይም ደግሞ በኦርጋኒዝሞች ውስጥ መካከል የተለያዩ ጂኖችን ትራንስፈር የምናደርግበት የቴክኖሎጂ አይነት ነው። ወይም ደግሞ ሞዲፋይንግ ዘ ጂን ኢን ኦርጋኒዝም ቱ ሪሙቪንግ ኦር አዲንግ ዲዛይርድ ትሬትስ ኦር ካራክተሪስቲክስ ይለናል ማለት ነው። ስለዚህ ከአንድ ኦርጋኒዝም ለምሳሌ እንስሳ ሊሆን ይችላል፣ እጽዋት ሊሆን ይችላል፣ ጂኖችን ከአንደኛ ወደ አንደኛው ሞዲፋይ የምናደርግበት ወይም ደግሞ ሪሙቭ የምናደርግበት አድ የምናደርግበት የቴክኖሎጂ አይነት ጄኔቲክ ኢንጂነሪንግ እንለዋለን ማለት ነው። ስለዚህ ይሄ አንደኛው ኤግዛምፕል ኦፍ ባዮቴክኖሎጂ ነው። በዚህ በባዮቴክኖሎጂን በመጠቀም በየአመቱ የተለያዩ ቴክኖሎጂዎችና ፕሮዳክቶች እየተመረቱ ይገኛሉ ማለት ነው። ለምሳሌ ሜዲሲን ላይ በምንመጣበት ጊዜ ዴቨሎፕመንትስ ኦፍ ኒው ሜዲሲን ኤንድ ቴራፒዎችን እናገኛለን ማለት ነው። ስለዚህ በሕክምና ሳይንስ ላይ አዳዲስ መድኃኒቶችን ለመስራት ወይም ደግሞ ቴራፒዎችን ለማድረግ ይሄ ባዮቴክኖሎጂ ይጠቅመናል። አግሪካልቸር ላይ በምንመጣበት ጊዜ ደግሞ ጄኔቲካሊ ሞዲፋይ የተደረጉ ፕላንቶችን፣ ባዮፊውል፣ ባዮሎጂካል ትሪትመንቶችን ለማግኘት ይረዳናል ማለት ነው። ይሄ ማለት ምን ማለት ነው? ይሄ ጄኔቲክሳቸው ሞዲፋይ የተደረጉት ለምሳሌ በቀላሉ በሀገራችን ራሱ አፕልና ማንጎ ተዳቅለው አፕልን ማንጎ የሚመስል ፍሩቶች አሉ የምታውቁ ከሆነ እነሱ ምንድናቸው ማለት ነው? በባዮ ቴክኖሎጂ የተመረቱ ናቸው ማለት ነው። ስለዚህ ጄኔቲክሳቸውም ሞዲፋይ የተደረጉ ፕላንቶችን ማግኘት እንችላለን። ወይም ደግሞ ኢንዱስትሪያል ባዮቴክኖሎጂ ላይ በምንመጣበት ጊዜ ደግሞ ፕሮዳክሽን ኦፍ ኬሚካልስ፣ ፔፐር፣ ቴክስታይል ኤንድ ፉድን እናገኛለን ማለት ነው። ስለዚህ በኢንዱስትሪ ላይ የተለያዩ ኬሚካሎችን ለማምረት እንጠቀምበታለን፣ ወረቀቶችን፣ እንደዚሁም ደግሞ ቴክስታይሎችና ምግቦችን ለማምረት የምንጠቀምበት የቴክኖሎጂ አይነት ባዮቴክኖሎጂ እንለዋለን። የት ነው ባዮቴክኖሎጂን መጠቀም የምንችለው? ወይም ደግሞ አፕሊኬሽን ኦፍ ባዮቴክኖሎጂን በምናይበት ጊዜ ደግሞ ለምሳሌ አግሪካልቸር ላይ በምንመጣበት ጊዜ ግሪን ባዮቴክኖሎጂን እናገኛለን። ይሄ ግሪን ባዮቴክኖሎጂ ምንድነው የሚያደርግልን? ኢት ኮንትሪቢዩት ኤ ሎት ቱ ሞዲፋይ ዘ ጂንስ of the organisms known as genetically modified organisms such as crops, animal, plant, ፈንጊ ኤንድ ባክቴሪያ ይለናል ማለት ነው። ስለዚህ ይሄ ግሪን ባዮቴክኖሎጂ ላይ በሚመጣበት ጊዜ ምንድነው የሚያደርግልን? የኦርጋኒዝሞችን ጅናቸውን ሞዲፋይ የሚያደርግልን በቀላሉ ማለት ነው። ስለዚህ የተፈጠሩበት አፈጣጠር አላቸው። ያንን ሞዲፋይ አድርጎ ጄኔቲካሊ ሞዲፋይ የተደረጉ ኦርጋኒዝሞችን ይሰጠናል ማለት ነው። ለምሳሌ እንስሳትን ከሆነ እንስሳቶችን በማዳቀል መጀመሪያ የነበራቸውን ጅን በመቀየር ቅርጹን በመቀየር አዲስ ነገር አድ በማድረግ የተለየ እንስሳ ልናገኝ እንችላለን። ሌላው ደግሞ ሜዲሲን ላይ ነው። ሜዲሲን ላይ ሜዲሲናል ባዮቴክኖሎጂ የምንለዋለን። ዚስ ሄልፕስ ኢን ዘ ፎርሙሌሽን ኦፍ ጄኔቲካሊ ሞዲፋይድ ኢንሱሊን ኖን አስ ሂዩሚሊን ይለናል። ዚስ ሄልፕስ ኢን ዘ ትሪትመንት ኦፍ ላርጅ ነምበር ኦፍ ዲያቤቲክ ፔሸንትስ ነው። ስለዚህ ሜዲሲን ላይ ባዮቴክኖሎጂ እንዴት ነው ሊጠቅመን የሚችለው? ጄኔቲካሊ ሞዲፋይድ የተደረጉ ኢንሱሊኖችንን ማምረት ነው። ወይም ደግሞ ሂሙሊን የምንለውን ነገር
በላቦራቶሪዎች ውስጥ ማምረት እንችላለን ማለት ነው። ስለዚህ ይሄ ምን ያደርግልናል? ዲያቤቲ ወይም ደግሞ በስኳር በሽተኞች የተጠቁ ሰዎችን በቀላሉ ትሪት እንድናደርጋቸው እንድናክማቸው ይረዳናል። ሌላው አፕሊኬሽን ኦፍ ባዮቴክኖሎጂ ጂን ቴራፒ ነው። ኢት ኢዝ ኤ ቴክኒክ to remove the genetic defects in an embryo or a child. This technique involves the transferring of normal genes that works over the non-functional gene ይለናል ማለት። ስለዚህ ጂን ቴራፒ ላይ በምንመጣበት ጊዜ አንዳንዴ የአፈጣጠር ችግር ያለባቸው ህጻናቶች ሊወለዱ ይችላሉ። የአፈጣጠር ችግር ያለበትን ጂንን ለብቻው ለይተን ማጥፋት ሊሆን ይችላል፣ ሪሙቭ ማድረግ ሊሆን ይችላል፣ ወይም ደግሞ አዳዲስ ጂኖችን ወደ ህፃን ውስጥ በመጨመር ጂን ቴራፒ የምንለውን ህክምና ለማድረግ ይረዳናል ማለት። ስለዚህ ኢት ሪሙቭ ዘ ዲፌክትስ ጄኔቲክ ዲፌክቶችን ሪሙቭ ለማድረግ ይረዳናል ከኤምብሪዮ ከጨቅላ ህጻናቶች ላይ ወይም ደግሞ ከህጻናቶች ላይ። ይህንን በጂን ቴራፒ አማካኝነት ጄኔቲክ የሆኑ ትክክለኛ ያልሆኑ ነገሮችን ሪሙቭ ለማድረግ ይረዳናል ማለት ነው። ወይም ደግሞ ምን ማድረግ እንችላለን? ኖርማል ጂኖችን በደንብ በስነስርዓት የሚሰሩትን በማይሰሩት ጂኖች ላይ ተክተን ለማስገባት ይጠቅመናል ይሄ ጂን ቴራፒ የምንለው ማለት ነው። ሌላው አፕሊኬሽን ኦፍ ባዮቴክኖሎጂያችን ደግሞ አኳካልቸር ፊሸርስ ነው። ይሄ ደግሞ ኢት ሄልፕስ ኢን ኢምፕሩቪንግ ዘ ኳሊቲ ኤንድ ዘ ኳንቲቲ ኦፍ ፊሽ ነው። በአሳ ምርት ላይ የአሳዎቹን ኳንቲቲ እና ኳሊቲያቸውን እንዲጨምርልን ባዮቴክኖሎጂ መጠቀም እንችላለን። ኤንቫይሮንመንታል ባዮቴክኖሎጂ የምንለው ነገር ደግሞ ለዌስት ትሪትመንት ኤንድ ፖሊቴሽን ፕሪቨንቴሽን ነው የሚያገለግለን። ወይም ደግሞ ቆሻሻዎችን በምናስወግድበት ጊዜ የተለያዩ ባዮቴክኖሎጂዎችን በመጠቀም ቆሻሻዎችን የሚበሉ ባክቴሪያዎችን ማምረት ሊሆን ይችላል። ወይም ደግሞ ጽዳቶችን ለማጥፋት ወይም ደግሞ ብክለት እንዳይፈጠር ማድረግ እንችላለን። ስለዚህ እነዚህ አፕሊኬሽን ኦፍ ባዮቴክኖሎጂ ናቸው። ሰመራይዝ ስናደርገው ምንድነው ማለት ነው? ባዮቴክኖሎጂ ማለት በህይወት ላይ ያሉ ነገሮችን እንደ ባክቴሪያ፣ እጽዋት ወይም እንስሳትን በመጠቀም ለሰው ልጅ ጠቃሚ የሆኑ ምርቶችን የማምረት ወይም አገልግሎቶችን የመስጠት ሳይንስ ነው። በቀላል አማርኛ ይሄ ጥበበ ህይወት ብለን ልንጠራው እንችላለን ማለት ነው። ስለዚህ ባዮቴክኖሎጂ በተለያዩ ቦታዎች ላይ አፕሊኬሽኖች አሉት። አግሪካልቸር ላይ ምን ሊያደርግልን ይችላል? ምርታማነትን ለመጨመር በሽታን የሚቋቋሙ የሰብል አይነቶችን ለማምረት ያገለግለናል። ለምሳሌ ድርቅን የሚቋቋም በቆሎ ማምረት ወይም የተሻለ የጥጥ ዝርያን ማውጣት ሊሆን ይችላል። አግሪካልቸር ላይ ስንመጣ ማለት ነው። ምንድነው የሚጠቅመን? የምግብ ዋስትናን ለማረጋገጥ ይረዳናል። ህክምና ላይ በምንመጣበት ጊዜ ደግሞ ህሙማንን ማምረት ብለናል አይደለ? ስለዚህ የሰው ልጅ ጤና ለመጠበቅና በሽታዎችን ለመፈወስ የሚደረግ ምርምሮችን ለመስራት ያገለግለናል ማለት ነው። ለምሳሌ የኢንሱሊን መድኃኒትን፣ ክትባቶችንና አንቲባዮቲክሶችን ለማምረት ያገለግለናል። ጥቅሙ ምንድነው? ለከባባድ በሽታዎች ፈጣንና ውጤታማ ህክምናን ለማግኘት ያስችለናል። ጂን ቴራፒ ላይ ደግሞ በጄኔቲክ ላይ ያለውን ዲፌክቶችን ሪሙቭ ለማድረግ ወይም ደግሞ በጨቅላ ህጻናት ላይ ያሉትን የጄኔቲክስ ችግሮችን ለማስወገድ የተበላሹ ወይም ደግሞ የታመሙ ጂኖችን በጤነኛ ጂን ለመተካት የምንጠቀምበት አንደኛው አፕሊኬሽናችን ነው። ሌላው ደግሞ ኢንቫይሮንመንታል ባዮቴክኖሎጂ ላይ በምንመጣበት ጊዜ ለአካባቢ ጥበቃ የሚያገለግለን ደግሞ የተበከሉ አካባቢዎችን በባዮቴክኖሎጂ መንገድ ለማጽዳት ይጠቅመናል። ለምሳሌ የፈሰሰ ዘይትን ወይም ቆሻሻን የሚበሉ ባክቴሪያዎችን በመጠቀም አካባቢያችንን ማጽዳት እንችላለን ማለት ነው። ማሳሰቢያ፣ ባዮቴክኖሎጂ አዲስ ነገር ቢመስልም እንደ እርጎ፣ ቂጣና ጠጅ ያሉ የባህል ምግቦችን ለማዘጋጀት የምንጠቀምበት የቆየ ጥበብ ነው። አዲስ ነገር አይደለም ማለት ነው። ነገር ግን አሁን ላይ በዘመናዊ መልክ በላቦራቶሪ ታግዞ በከፍተኛ ደረጃ እየተሰራበት ይገኛል። ቀጣይ ቴክኖሎጂያችን ብሎክቼን ቴክኖሎጂ ነው። ብሎክቼን ቴክኖሎጂ ምንድነው ስንል it is a growing list of records called blocks that are linked using cryptography ይለናል ማለት ነው። ስለዚህ ይሄ ብሎክቼን የምንለው ምንድነው? growing list of records ነው። የሪከርዶች ሊስት ነው። ምንድነው የሚያደርገው? እያንዳንዷ ሪከርድ ብሎክ ብለን እንጠራታለን። እነዚህ ብሎኮች እርስ በርሳቸው ክሪፕቶግራፊን በመጠቀም ሊንክ የተደራረጉ ወይም ደግሞ የተሳሰሩ የብሎኮች ጥርቅም ነው ማለት ነው። ስለዚህ በቀላል አነጋገር የዲጂታል መረጃ መዝገብ ነው ብለን ማለት እንችላለን። ነገር ግን እንደ ተራ መዝገብ ሳይሆን አንዴ ከተመዘገበ በኋላ መረጃውን መለወጥ፣ መሰረዝ ወይም ማጭበርበር የማይቻልበት የቴክኖሎጂ አይነት ብሎክቼን ቴክኖሎጂ እንለዋለን ማለት ነው። each block contains a cryptography hashes of
previous blocks a timestamp and transaction data generally represented as a Merkle tree ይለናል ማለት። ስለዚህ እያንዳንዷ ብሎክ ወይም ደግሞ እያንዳንዷ ሳጥን የክሪፕቶግራፊ ሃሽ ከፊት ለፊቱ ያለውን ሳጥን ወይም ደግሞ ብሎክ ክሪፕቶግራፊክ ሃሽን ይይዝልናል። ፕላስ ደግሞ ታይም ስታምፑን በየትኛው ሰዓት ላይ ነው ይሄኛው ብሎክ ትራንዛክሽኑ የተሰራው የሚለውን ፕላስ ደግሞ የትራንዛክሽኑን ዳታ እያንዳንዷ ሳጥን ውስጥ ይኖራል ማለት ነው። ስለዚህ ይሄ የምንለዋለን ማርክል ትሪ እንለዋለን እዚህ ኢሜጁ ላይ እንደምታዩት ማለት ነው። ስለዚህ ብሎክቼን እነዚህ የምታያቸው ብሎኮች አሉ አይደለ? እነዚህ ብሎኮች በክሪፕቶግራፊ ቼን ሲያያዙ ብሎክቼን ቴክኖሎጂ ብለን እንጠራቸዋለን ማለት ነው። ስለዚህ blockchain is a timestamp series of immutable records of data that is managed by a cluster of computers not owned by a single entity ይለናል ማለት ነው። ይሄ ማለት ምን ማለት ነው? timestamp series of immutable records ነው። timestamp ያላቸው በየትኛው ሰዓት ላይ እንደተፈጸሙ የምናውቃቸው መቀየር የማይችሉ መረጃዎች ወይም ደግሞ ሪከርዶች ነው ወይም ዳታዎች ናቸው። እንዴት ነው ማኔጅ የሚደረገው ስንል ደግሞ ኢትስ ማኔጅድ ባይ ክላስተር ኦፍ ኮምፒውተርስ ነው። ክላስተር ኦፍ ኮምፒውተር ስንል አንድ ቦታ ላይ ባለ ኮምፒውተር ላይ የሚቀመጥ ሳይሆን በአለማችን ላይ በተበተኑ ኮምፒውተሮች ላይ መረጃው ተበታትኖ የሚቀመጥበት ነው ማለት ነው። ለምሳሌ ዳታቤዙ ያለው ሴንትራላይዝድ ሳይሆን አዲስ አበባ ላይ ብቻ ሳይሆን አለማችን ላይ በሙሉ በተለያዩ ኮምፒውተሮች ላይ የሚቀመጡ የመረጃው ስብስቦች ናቸው ማለት ነው። ኢትስ ኖት ኦውንድ ባይ ኤኒ ሲንግል ኤንቲቲ ነው። በአንድ ሲንግል ኤንቲቲ ኦውንድ የማይደረግ ነው ማለት ነው። each of this block of data is secured and bound to each other using cryptography principle ነው። እያንዳንዷ ብሎክ ኦፍ ዳታ ወይም ደግሞ እያንዳንዷ ብሎክ ሴኩርድ የተደረገች ናት። እንደዚሁም ደግሞ እርስ በርሳቸው ክሪፕቶግራፊ ፕሪንሲፕልን ወይም ቼኑን በመጠቀም ምን ያደርጋል ማለት ነው? የተያያዙ ናቸው ማለት ነው። ስለዚህ በአጭሩ ብሎክቼን የሚለው ስያሜ የመጣው ከሁለት ቃላት ነው። ብሎክ ወይም ደግሞ የመረጃ ሳጥን ልንለው እንችላለን። እንደዚሁም ደግሞ ቼን ሰንሰለት ልንለው እንችላለን ማለት ነው። ስለዚህ እነዚህ ብሎኮች እያንዳንዷ ብሎክ ውስጥ የግብይት መረጃዎችን ይይዛሉ። ለምሳሌ አበበ ለከበደ 10 ብር ላከ የሚል መረጃ ብሎክ ውስጥ ሊኖር ይችላል ማለት ነው። ሰንሰለቱ ደግሞ አንዱን ብሎክ መረጃ ሞልቶ ሲያልቅ ወደ ቀጣዩ ብሎክ በሰንሰለት ይያያዛል። አንደኛው ብሎክ ሲሞላ ከሌላኛው ብሎክ ጋር በሰንሰለት እናያይዘዋለን ማለት ነው። ይህ ሰንሰለት እያንዳንዱን መረጃ ከቀደመው ጋር በዲጂታል ኮድ ያቆራኘዋል ማለት ነው። ስለዚህ አንድ ቦታ ብቻ ሳይሆን በተለያዩ ሰንጠረዦች ውስጥ መረጃዎችን የምናስቀምጥበት ሂደት ወይም ደግሞ ቴክኖሎጂ ብሎክቼን እንለዋለን ማለት ነው። The blockchain is a simple yet ingenious way of passing information from A to B in a fully automated and safe manner ይለናል ማለት ነው። በጣም በቀላሉ መረጃዎችን ከኤ ወደ ቢ አውቶማቲካሊ ለመላክ እንደዚህ ነው ሴፍ በሆነ ሁኔታ ሀክ እንደረጋለን ብለን በማናስብበት ሁኔታ መረጃዎችን ከኤ ወደ ቢ ለመላክ የምንጠቀምበት የቴክኖሎጂ አይነት ብሎክቼን ቴክኖሎጂ እንለዋለን ማለት ነው። Blocks on a blockchain are made up of a digital piece of information. They have 3 parts ይለናል ማለት ነው። ስለዚህ ብሎክቼን ቴክኖሎጂ ላይ እያንዳንዷ ብሎክ በዲጂታል ፒስ ኦፍ ኢንፎርሜሽን ወይም ደግሞ የዲጂታል ኢንፎርሜሽን ጥርቅም ነው ብለናል። አንደኛው ብሎክ ሲሞላ ነው ወደ ሌላው የምንሄደው ብለናል አይደለ? ስለዚህ ይሄ 3 ፓርቶች አለው። የመጀመሪያው ፓርት ብሎክስ ስቶርድ ኢንፎርሜሽን አባውት ትራንዛክሽን ላይክ ዳታ ታይም ኤንድ ዶላር አማውንትስ ኦፍ ዩር ሞስት ሪሰንት ፐርቼስ ፍሮም አማዞን ይለናል ማለት ነው። ስለዚህ እያንዳንዱ ብሎኮች ላይ መረጃ ነው የሚቀመጠው፣ ትራንዛክሽን ኢንፎርሜሽን ይቀመጣል ማለት ነው። ለምሳሌ ዴቱ ሊሆን ይችላል፣ መቼ ነው ያ ነገር የተፈጸመው፣ ሰዓቱ መቼ ነው፣ ምን አይነት አማውንትስ ኦፍ መኒ ነው ትራንስፈር የተደረገው የሚለውን ነገር ምን ላይ ይቀመጣል ማለት ነው። የትራንዛክሽኑ ወይም ደግሞ የፕሮግራሙ ኤክስኪዩት የተደረገው ፕሮግራም መረጃ ይቀመጣል። የመጀመሪያው ኮንቴን የሚያደርገው ነው። ሁለተኛው ደግሞ ብሎክስ ስቶርስ ኢንፎርሜሽን አባውት ሁ ኢዝ ፓርቲሲፔቲንግ ኢን ዘ ትራንዛክሽን፣ አንድ ትራንዛክሽን ላይ ማን ነው ፓርቲሲፔት የሚያደርገው የሚለው ነገርም ምኑ ላይ ይቀመጣል ማለት ነው፣ ብሎኩ ላይ ይቀመጣል ማለት ነው። ለምሳሌ አበበ ለከበደ ብር ልኮለት ከሆነ ማን ነው እዚህ ላይ ፓርቲሲፔት ያደረገው እዚህ ትራንዛክሽን ላይ፣ አበበና ከበደ ናቸው የሚለውን ነገር ያስቀምጣል። ሁለተኛው የመጀመሪያ ደግሞ ያለው ላይክ ዴት ኤንድ ታይሙ መቼ ነው የተላከው፣ ምን ያህል ብር ነው የተላከው ምናምን የሚለው ነገር ደግሞ ይቀመጣል ማለት ነው። ሶስተኛው ደግሞ ብሎክስ ስቶር ኢንፎርሜሽን ዛት ዲስቲንጉሽ ዘም ፍሮም አናዘር ብሎክ፣ ሌላው ብሎክ ላይ የሚቀመጠው ነገር ይህንን ብሎክ ከሌላኛው ብሎክ የሚለየው ዲስቲንጉሽ የሚያደርገውን መረጃው ያስቀምጣል ማለት ነው። ስለዚህ 3 ነገሮች አለ። አንደኛው
ትራንዛክሽኑ ነው ወይም ደግሞ ኢንፎርሜሽን አባውት ትራንዛክሽን ነው። ሁለተኛው ደግሞ ማን ነው ዛ ትራንዛክሽን ውስጥ ፓርቲሲፔት ያደረገው የሚለው ነው። ሶስተኛው ደግሞ ይሄንን ብሎክ ከሌላኛው ብሎክ ዩኒክ አይደንቲፋይ የሚያደርገውን አይዲ ሊሆን ይችላል ወይም ደግሞ ሃሽ ነምበሩን ያስቀምጣል ማለት ነው። አንድም ብሎክቼን ላይ አድድ ለማድረግ 4 ነገሮች ሀፕን ማድረግ አለባቸው ወይም ደግሞ 4 ነገሮች መሟላትም አለባቸው። የመጀመሪያው ትራንዛክሽን መስት ኦከር ነው። ትራንዛክሽን መኖር አለበት። ሁለተኛው ነገር ደግሞ ትራንዛክሽን መስት ቢ ቬሪፋይድ ነው። ትራንዛክሽኑ መኖር አለበት። ከዛ ደግሞ ይሄ ትራንዛክሽን ቬሪፋይ መደረግ አለበት። ሶስተኛው ነገር ትራንዛክሽን መስት ቢ ስቶርድ ኢን ኤ ብሎክ ነው። ይሄ ትራንዛክሽን የተፈጸመው ግብይት ሊሆን ይችላል፣ ማንኛውም እንቅስቃሴ ስቶር መደረግ አለበት ብሎክ ውስጥ። አራተኛው ደግሞ ብሎክ መስት ቢ ጊቭን ኤ ሃሽ ነው። ብሎኩ ሃሽ ነምበር ወይም ደግሞ አይዲ ሊኖረው ይገባል ማለት ነው። ስለዚህ ብሎክቼን ላይ አንድን ብሎክ ወይም ደግሞ አንድን ሰንጠረዥ አድ ለማድረግ ምን መሆን አለበት? አንደኛ ትራንዛክሽኑ መስት ኦከር ማድረግ አለበት። ሁለተኛ ትራንዛክሽኑ ቬሪፋይ መደረግ አለበት። ሶስተኛ ትራንዛክሽኑ ብሎክ ውስጥ ስቶር መደረግ አለበት። አራተኛው ደግሞ ብሎክ መስት ቢ ጊቨን ኤ ሃሽ ነው ማለት ነው። ሃሽ ሊሰጠ ይገባል። ኔክስት ዋን ኢዝ ዘ 3 ፒላር ኦፍ ብሎክቼን ቴክኖሎጂ ነው። ብሎክቼን ቴክኖሎጂ ላይ 3 ምሰሶዎች አሉት። የመጀመሪያው ዲሴንትራላይዜሽን ነው። ይሄ ምን ማለት ነው? ኢንፎርሜሽን ኢዝ ኖት ስቶርድ ኢን ኤ ሲንግል ማሽን ኦር ኤንቲቲ ነው። ብሎክቼን ላይ ለየት የሚያደርገው ነገር ምንድን ነው? መረጃ ሲንግል ማሽን ላይ ወይም ደግሞ ሲንግል ኤንቲቲ ላይ አይቀመጥም። ዲሴንትራላይዜሽን ነው። የተለያዩ ኮምፒውተሮች ላይ ነው ዲስትሪቢዩት የተደረገው። አንድ ቦታ ብቻ አንድ ሰርቨር ላይ የሚቀመጥ ምንም አይነት መረጃ የለንም ማለት ነው። ስለዚህ ኤቭሪዋን ኢን ዘ ኔትወርክ ኦን ዘ ኢንፎርሜሽን ነው። ኔትወርኩ ላይ ያለ ሁላ መረጃውን ማግኘት ይችላል። መረጃው ደግሞ ምን ላይ አይደለም የተቀመጠው ማለት ነው፣ አንድ ቦታ ላይ ሳይሆን ክላስተር ኦፍ ኮምፒውተር ላይ ነው የሚቀመጠው። ስለዚህ የመጀመሪያው የብሎክቼን ቴክኖሎጂ ፒላሩ ዲሰንትራላይዜሽን ነው። ሴንትራላይዝድ አይደለም፣ ዲስትሪቢዩትድ ነው ማለት ነው። ሁለተኛው ደግሞ ኢሚታቢሊቲ ነው። ኢሚታቢሊቲ ስንል ደግሞ ምንድነው? ዋንስ ሰምቲንግ ሃዝ ቢን ኢንተርድ ኢንቱ ዘ ብሎክቼን ኢት ካኖት ቢ ቴምፐርድ ዊዝ ነው ማለት ነው። አንድ ጊዜ ብሎክቼን ውስጥ መረጃው ከተቀመጠ በኋላ ወይም ደግሞ ቼን ውስጥ ከገባ በኋላ አናጣውም ወይም ደግሞ ቴምፐርድ ሊደረግ ሞዲፋይ ልናደርገው ወይም ሊጠፋብን ሀክ ሊደረግ አይችልም። ምክንያቱም የተለያዩ ክላስተር ኮምፒውተሮች ላይ ነው የሚቀመጠው መረጃው ማለት ነው። ስለዚህ ይሄኛው አንደኛው ፒላር ነው፣ ኢሚታቢሊቲ ወይም ደግሞ ሞዲፋይ አለመደረጉ፣ መረጃው አለመቀየሩ ነው ማለት ነው። ሶስተኛው ፒላራችን ደግሞ ትራንስፓረንሲ ነው። ትራንስፓረንሲ ላይ በምንመጣበት ጊዜ ኤ ፐርሰን real identity is secured and all the transactions that were done by this public address is visible ነው። በብሎክቼን ቴክኖሎጂ ላይ የሚጠቀሙ ሰዎችን አይደንቲቲያቸው ሴኩር ነው። ማን ምን ያህል ገንዘብ አስተላለፈ የሚለውን ነገር ማወቅ አንችልም። ነገር ግን ትራንዛክሽኑ ፐብሊክ አድሬስ ስላለው ትራንዛክሽኑ ማየት እንችላለን። ነገር ግን ያ መረጃ የማን ነው የሚለውን ፕራይቬሲውን አያጋልጥም ማለት ነው። ስለዚህ ትራንስፓረንሲ ያለው ግልጽ ነው። ነገር ግን ምንም በመጠበቅ ማለት ነው የሰውየውን ፕራይቬሲ ግን አይጋፋም ማለት። ኤ ፐርሰን አይደንቲቲ ኢዝ ሂድን ቪያ ኮምፕሌክስ ክሪፕቶግራፊ ኤንድ ሪፕሬዘንትድ ኦንሊ ባይ ዴር ፐብሊክ አድሬስ ነው ማለት ነው። የሰውየው አይደንቲቲ ኮምፕሌክስ በሆነ በክሪፕቶግራፊ አልጎሪዝሞች ሀይድ ይደረግና ፐብሊክ አድሬሱን ብቻ ሪፕሬዘንት ያደርጋል ማለት። ያ ማለት ፕራይቬቱን በፕራይቬት ኪ ነው የሚቆልፈው ወይም ደግሞ ፕራይቬቱን ሰውየው ጋር ይኖራል። ፐብሊክ አድሬሱን ግን ተጠቅመን መረጃዎችን ማየት እንችላለን፣ የሰውየውን ሳይሆን ማለት በቀላሉ ኢፍ you were to look up a person transaction history you will not see Bob sent 1 bitcoin, instead you will see this address sent 1 bitcoin ይለናል ማለት ነው። ስለዚህ ትራንዛክሽን ሂስትሪ ላይ ስንመጣ ቦብ 1 ቢትኮይን ልኳል ብሎ ሳይሆን የሚያሳየን ቦብን የሆነ ሃሽ ነምበር ይሰጠዋል። ቦብ መሆኑ አይታይም አይደል? እዚህ ጋር የሚታያችሁ ነገር አለ አይደል? ይሄ ሰው 1 ቢትኮይን ልኳል ብሎ ይገልጽልናል ማለት ነው። ስለዚህ ትራንስፓረንሲ ያለው ፋይል ምንን በጠበቀ ሁኔታ ነው? የፐርሰኑን አይደንቲቲውን ወይም ደግሞ ፕራይቬሲውን ሃይድ ባደረገ ሁኔታ ትራንስፓረንት የሆነ መረጃ ይሰጠናል ማለት ነው። ስለዚህ this level of transparency has never existed before within a financial system ነው ማለት ነው። ስለዚህ በዚህ አይነት ሌብል የትራንስፓረንሲ አይነት ሁኔታ በፋይናንሻል ሲስተም እስከዛሬ የለም ነበር ማለት ነው። ስለዚህ የሰውየው ማንነት ሳናገር ምን አይነት ገንዘብ ትራንስፈር እንደተደረገ ማወቅ እንችላለን ማለት ነው። it adds the extra and much needed level of accountability which is required by some of the biggest institution ነው ማለት ነው። ስለዚህ ትላልቅ ኦርጋናይዜሽኖች የሚፈልጉትን
አካውንታቢሊቲን አድ ያደረገ ወይም ተጠያቂነትን አድ ያደረገልን ነው ማለት። ስለዚህ ሰመራይዝ ስናደርገው 3 ፒላርስ ኦፍ ብሎክቼን የምንላቸው ዲሴንትራላይዜሽን፣ ኢሙታቢሊቲ ኤንድ ትራንስፓረንሲ ነው ማለት ነው። ዲሴንትራላይዜሽን ምንድን ነው ብለናል? ዳታው አንድ ሴንትራል የሆነ ቦታ ላይ ወይም አንድ ሰርቨር ላይ ብቻ አይቀመጥም። አለማችን ላይ ባሉ ኮምፒውተሮች ላይ ዲስትሪቢዩተድ ተደርጎ ነው የሚቀመጠው። ኢሙታቢሊቲ ስንል ደግሞ ምን አይደረግም ማለት ነው፣ ሞዲፋይ አናደርገውም፣ ደግሞ ዳታ ይጠፋብናል ብለን አንጨነቅም ነው። ትራንስፓረንሲ ስንል ደግሞ ግልጽ ነው፣ ወይም ደግሞ የሚሰሩት ስራዎችን በሙሉ በቀላሉ ማየት እንችላለን። ነገር ግን ትራንስፓረንሲ ስንል የእያንዳንዱን የፐርሰንን ፕራይቬሲ ይጋፋል፣ ወይም ደግሞ የሰውየውን መረጃ ማንኛውም ፍቃድ የሌለው ሰው ያያል ማለት ሳይሆን ማን እንደሆነ ፍቃድ የሌለው ሰው ማን እንደሆነ ሳያውቅ፣ ነገር ግን ምን አይነት ትራንዛክሽኖች እንደተላለፉ ማወቅ እንችላለን ማለት ነው። ቀጣዩ አፕሊኬሽን ኦፍ ብሎክቼን ነው። አፕሊኬሽን ኦፍ ብሎክቼን ላይ በምንመጣበት ጊዜ ዘ ሼሪንግ ኢኮኖሚ ባይ ኢነብሊንግ ፒር ቱ ፒር ፔመንትስ ዘ ብሎክቼን ኦፕንስ ዘ ዶር ቱ ዳይሬክት ኢንተራክሽን ቢትዊን ፓርቲስ ኤ ትሩሊ ዲሰንትራላይዝድ ሼሪንግ ኢኮኖሚ ሪዛልትስ። ስለዚህ በሼሪንግ ኢኮኖሚ ላይ ፒር ቱ ፒር ፔመንቶችን ይፈቅዳል፣ ወይም ደግሞ አንድ ሰው ከአንድ ሰው በቀላሉ ፔመንት ለመክፈል ወይም ደግሞ ክፍያዎችን ለመክፈል እንጠቀምበታለን ማለት። ስለዚህ ይሄ ብሎክቼን በጣም ትልቅ በር ነው የሚከፍትልን በዚህ በሼሪንግ ኢኮኖሚ ላይ ማለት ነው። ምክንያቱም በፓርቲዎች ወይም ደግሞ በሰዎች መካከል ዳይሬክት የሆነ ኢንተራክሽን አለ ማለት ነው። ብሎክቼን ቴክኖሎጂን በደንብ የምንጠቀም ከሆነ ያን ያህል የባንኮች ጣልቃ ገብነት አያስፈልገንም ማለት ነው። ስለዚህ ዲሰንትራላይዝድ ሼሪንግ ኢኮኖሚ ሪዛልትስ ነው። ብሎክቼን ቴክኖሎጂ በቀላሉ በሁለት ፓርቲዎች መካከል ፔመንቶችን መክፈል እንድንችል ያደርገናል ማለት ነው። ስለዚህ ዳይሬክት ኢንተራክሽን እንዲኖር ያደርግልናል። ኢኮኖሚው ላይ ስንመጣ ገቨርናንስ ላይ በምንመጣበት ጊዜ ደግሞ ባይ ሜኪንግ ዘ ሪዛልትስ ፉሊ ትራንስፓረንት ኤንድ ፐብሊክ አክሰሰብል ዲስትሪቢዩትድ ዳታቤዝ ቴክኖሎጂስ ኩድ ብሪንግ ፉሊ ትራንስፓረንሲ ቱ ኢሌክሽን ኦር ኤኒ አዘር ካይንድስ ኦፍ ፖል ቴኪንግ ይለናል ማለት። ስለዚህ መንግስታትም ብሎክቼንን በመጠቀም ሙሉ ለሙሉ የሚሰሩትን ስራ ትራንስፓረንት ወይም ደግሞ ግልጽ ማድረግ ይችላሉ፣ ወይም ደግሞ ፐብሊክ ላይ አክሰሰብል ማድረግ ይችላሉ። ለምሳሌ ምርጫ በሚመረጥበት ጊዜ የምርጫውን ውጤት ድምፅ እንዳይሰረቅ ወይም ደግሞ እንዳይጭበረበር ማድረግ ይችላሉ። ምክንያቱም ብሎክቼን አንደኛው ፒላሩ ምንድን ነው ብለናል? ትራንስፓረንሲ ነው ብለን አይደለ? ስለዚህ ማን ምን መረጠ የሚለውን ነገር ሳያሳየን ግን የትኛው ፓርቲ ምን ያህል እንደተመረጠ በግልጽ ፐብሊክሊ ማየት እንችላለን። ምንም አይነት ኢሚታቢሊቲ ስላለው ማለት ነው። መቀየር ስለማይችል ያ ዳታ ማንም ሰው ያጭበረብረናል ብለን አንሰጋም ማለት ነው። ኢን ፕራክቲስ ዚስ ሚንስ ካምፓኒ governance become fully transparent and verifiable when managing digital assets, equity or information ነው ማለት ነው። ያ ማለት እያንዳንዱ ካምፓኒ ይህንን ብሎክቼን የሚጠቀም ከሆነ መረጃዎቹ ሙሉ ለሙሉ ትራንስፓረንት ይሆናሉ፣ ወይም ደግሞ ይሄ ዲጂታል አሴቱ ፉሊ ትራንስፓረንት ይሆናል፣ ቬሪፋያብል ይሆናል ማለት ነው። ስለዚህ ይሄ ደግሞ የገቨርናንስን ግልጽነትን ያመጣልናል። አፕሊኬሽኑ አንደኛው መንግስታት ይህንን ሊጠቀሙ ይችላሉ። ሌላው ደግሞ ክራውድ ፈንዲንግ ነው። ክራውድ ፈንዲንግ ኢኒቲቲቭ ላይክ ኪክስታርተር ኤንድ ጎፈንድሚ አር ዱይንግ ዘ አድቫንስ ወርክስ ፎር ኢመርጂንግ ፒር ቱ ፒር ኢኮኖሚ ነው ማለት ነው። ስለዚህ ክራውድ ፈንዲንግም ላይ ላይክ እንደ ጎፈንድሚ ያለው ጋር ወይም ኪክስታርተር ላይ ምን መጠቀም ይችላል? ብሎክቼን መጠቀም ይችላሉ ማለት ነው። ለምሳሌ ጎፈንድሚ ሲኖር ገንዘብ በሚወጣበት ጊዜ ግልጽ በሆነ ሁኔታ ምን ያህል ገንዘብ እንደተዋጣ ማንም ሳያጭበረብረን ማወቅ እንችላለን ማለት ነው። ሌላው ፋይል ስቶሬጅ ነው። መረጃዎችን ስቶር ለማድረግ ዲሴንትራላይዝ ፋይል ስቶሬጅ ኦን ዘ ኢንተርኔት ብሪንግ ክሊር ቤኔፊት ነው ማለት ነው። ስለዚህ ዲሴንትራላይዝድ የሆኑ ፋይሎችን ማስቀመጥ እንችላለን። ይሄ በጣም ግልጽ የሆነ ጥቅም ነው ያለው። ምክንያቱም አንድ ቦታ ብቻ ከሆነ መረጃን የምናስቀምጠው ያ ሰርቨር ወይም ያ ኮምፒውተር የሚበላሽብን ከሆነ ሙሉ ለሙሉ ዳታችን ይጠፋል። ነገር ግን የተለያዩ ኮምፒውተሮች ላይ ኮፒ ተደርጎ በዓለም ዙሪያ የተበተነ ከሆነ መረጃው አንደኛው ላይ ብናጠፋው እንኳን ከሌላኛው ጋር ማግኘት እንችላለን ማለት ነው። ስለዚህ ፋይል ስቶሬጃችንን በጣም ይጠቅመናል። ወይም ደግሞ አንደኛው አፕሊኬሽናችን ኦፍ ብሎክቼን ኢዝ ፋይል ስቶሬጅ ነው። ስለዚህ ዲስትሪቢዩትድ ዳታ ስሮ ዘ ኔትወርክ ፕሮቴክትስ ፋይል ፍሮም ጌቲንግ ሃክድ ኦር ሎስት ነው ማለት ነው። ስለዚህ በኔትወርካችን ላይ ዳታችን ዲስትሪቢዩት አድርገን ስቶር ማድረጋችን ዳታው ሀክ እንዳይደረግ ወይም ደግሞ ለምሳሌ ሀክ አድርገው እንዳያጠፉብን፣ ሞዲፋይ እንዳያደርጉብን ወይም ደግሞ እንዳይጠፋብን ይጠቅመናል ማለት ነው። እዚህ ድረስ ከተከታተላችሁት ቪዲዮውን ወዳችሁታል ማለት ነው።
አብዛኞቻችሁ ይህን ቪዲዮ በምታዩበት ጊዜ ሰብስክራይብ አላደረጋችሁም። እባካችሁ ሰብስክራይብ ማድረጋችሁ ለእኔ ስለሚጠቅመን ይህንን ቪዲዮ ሰብስክራይብ አድርጉ። እንደዚሁም ላይክ በማድረግ የዩቲዩብ አልጎሪዝም ቪዲዮውን ቫይራል እንዲወጣ አድርጉልኝ። የእናንተ ላይክ ማድረግ እንደዚሁም ደግሞ ሼር ማድረጋችሁና ሰብስክራይብ ማድረጋችሁ ቪዲዮ በደንብ እንዲታይ ይጠቅማልና ቪዲዮውን ላይክ ማድረጋችሁና ቻናሉን ደግሞ ሰብስክራይብ ማድረጋችሁን እንዳትረሱ። ቀጣዩ አዲስ ቴክኖሎጂ ክላውድ አውቶኖሚክ ኤንድ ኳንተም ኮምፒውቲንግ ነው። ክላውድ ኮምፒውቲንግ ላይ በምንመጣበት ጊዜ ምንድነው ክላውድ ኮምፒውቲንግ ስንል it is a networking of remote servers that are hosted on the internet ነው ማለት ነው። ስለዚህ በሪሞትሊ ያሉት ሰርቨሮች አንድ ላይ ኔትወርክ ሆነው ኢንተርኔት ላይ ስናገኛቸው ክላውድ ኮምፒውቲንግ እንላለን ማለት ነው። በቀላሉ ክላውድ ኮምፒውቲንግ ማለት ፋይሎችን፣ ዳታቤዝን ወይም ደግሞ ሶፍትዌሮችን በራስ ኮምፒውተር ወይም ሃርድ ድራይቭ ላይ ከመጫን ይልቅ በኢንተርኔት አማካኝነት በርቀት በሚገኙ ትላልቅ ሰርቨሮች ላይ መጠቀም ማለት ነው። ለምሳሌ የድሮ የፎቶ አልበም በቤታችን ውስጥ እናስቀምጣለን አይደለ? ልክ እንደዛ ሃርድ ድራይቭ ላይ ደግሞ ስናስቀምጠው ምን ሆነ? ከአልበምነት ወደ ድራይቭ ሆነ ማለት ነው። ላይ ጉግል ፎቶ እና ደግሞ ክላውድ ላይ ደግሞ ስናስቀምጠው ክላውድ ላይ ነው ያለው። ስልካችን ቢጠፋ እንኳን ሎጊን አድርገን እነዛን መረጃዎችን እናገኛለን። ስለዚህ ጉግል ፎቶችን የት ነው ያሉት? እኛ ኮምፒውተር ላይ ሳይሆን ሌላ ቦታ ላይ ያለ ኮምፒውተር ላይ ነው ማለት ያ ክላውድ ኮምፒውቲንግ እንላለን ማለት ነው። ስለዚህ ኔትወርክ ኦፍ ሪሞት ሰርቨር ናቸው ማለት ነው። በኢንተርኔት አማካኝነት ዲስትሪቢዩትድ የተቀመጡ ሰርቨሮች ናቸው። እነዛ ላይ መረጃዎችን ማስቀመጥ ክላውድ ኮምፒውቲንግ እንለዋለን ማለት ነው። ሁለት አይነት ክላውድ ኮምፒውቲንግ አለ። ፐብሊክ ክላውድ እና ፕራይቬት ክላውድ የምንለው ነው። ፐብሊክ ክላውድ ስንለው ሰርድ ፓርቲ ፕሮቫይዲንግ ማኔጂንግ ዘ ሰርቨር አፕሊኬሽን ኤንድ ስቶሬጅ ነው ማለት ነው። ሶስተኛ ወገን ሰርቨሮችን እንደዚሁም አፕሊኬሽንና ስቶሬጆችን ማኔጅ የሚያደርግልን ከሆነ ፐብሊክ ክላውድ እንለዋለን ማለት ነው። ስለዚህ ኤኒዋን ካን ሰብስክራይብ ቱ ፕሮቫይዲንግ ሰርቪስ ኤንድ ዩዝ ኢት ነው። ለምሳሌ ጉግል ዶክመንቶችን ይሄ ፐብሊክ ክላውድ ነው። ስለዚህ ፐብሊክ ላይ ያለ የክላውድ ሰርቪስ ነው ማለት ነው። ለምሳሌ ጉግል ዶክን በምናይበት ጊዜ ኮምፒውተራችሁ ላይ ዶክመንትን ወይም ደግሞ ወርድን ኢንስታል ሳታደርጉ ኢሜይላችሁ ላይ ብቻ ገብታችሁን ማድረግ ትችላላችሁ። ጉግል ዶክን መጠቀም ትችላላችሁ። ፋይላችሁን እዛ ላይ ማስቀመጥ ትችላላችሁ ማለት ነው። ዌብ ቴሌግራም በምንመለከትበት ጊዜ የቴሌግራም አፕሊኬሽን ዳውንሎድ ሳናደርግ ለምሳሌ ስልካችሁ ረስታችሁ ብትወጡ ከማንኛውም ኮምፒውተር ላይ በዌብ ቴሌግራም አማካኝነት ሎጊን አድርጋችሁ ፋይሎቻችሁ ማየት ትችላላችሁ። ስለዚህ እናንተ የተጻጻፋችሁትን ቻቶች ሊሆን ይችላል የተላላካችሁትን ፋይል ሌላ ኮምፒውተር ላይ ወይም ደግሞ ሰርቨር ላይ ነው የተቀመጠው ማለት ነው። ይሄ ክላውድ ኮምፒውቲንግ እንላለን። ሌላው ፕራይቬት ክላውድ የምንለው ደግሞ ሆስትድ ኦን ኦርጋናይዜሽን ኦን ሳይት ዳታ ሴንተር ነው ማለት ነው። ስለዚህ በኦርጋናይዜሽናችን ኦን ሳይት ላይ ወይም ደግሞ በዛው በሳይት ላይ ያሉት ዳታ ሴንተሮች ላይ መረጃው የሚቀመጥ ከሆነ ፕራይቬት ክላውድ እንለዋለን ማለት ነው። ሃይብሪድ ክላውድ ደግሞ የምንለው ነገር ምንድነው? ፕራይቬት ክላውድ አር ኮኔክትድ ቱ ፐብሊክ ክላውድስ ነው ማለት ነው። ይሄ የፕራይቬት ክላውዱ ወይም በኦርጋናይዜሽኖች ውስጥ ብቻ ያለው ክላውድ ከፐብሊኩ ጋር ኮኔክት ስናደርገው ሃይብሪድ እንለዋለን። ፕራይቬቱንም ፐብሊኩንም የሚይዝ ከሆነ ማለት ነው። ስለዚህ አሎዊንግ ዳታ ኤንድ አፕሊኬሽን ቱ ቢ ሼርድ ቢትዊን ደም ነው ማለት ነው። ስለዚህ ዳታ እና የተለያዩ አፕሊኬሽኖች በፕራይቬት ክላውድ እና በፐብሊክ ክላውድ መካከል ሼር መደራረግ ከተቻለ ምንድን ነው ማለት ነው? ያ ሃይብሪድ ክላውድ ነው። ስለዚህ ክላውድ 3 አይነት አለን። ፐብሊክ ክላውድ፣ ፕራይቬት ክላውድ እና ሃይብሪድ ክላውድ ነው ማለት ነው። ስለዚህ ሰምራይዝ ስናደርገው ክላውድ ኮምፒውቲንግ የምንለው ነገር ኢንተርኔትን በመጠቀም ሪሞትሊ ያለ ሰርቨር ላይ ዳታዎችን ማስቀመጥ ሊሆን ይችላል፣ ሰርቪሶችን መጠቀም ሊሆን ይችላል ማለት። ስለዚህ ኔትወርኪንግ ኦፍ ሪሞት ሰርቨርስ ዛት አር ሆስትድ ኦን ዘ ኢንተርኔት ነው። ለምሳሌ ዩቲዩብን ተመልከቱ። ይሄ አሁን የምታዩት ቪዲዮ የት ነው የተቀመጠው? እኔ ኮምፒውተር ላይ፣ እናንተ ስልክ ላይ፣ የት ነው ያለው? ክላውድ ላይ ነው አይደለ? የዩቲዩብ ሰርቨር ላይ ነው ያለው ማለት ነው። ስለዚህ ምንድነው የሚያደርገው ማለት ነው? እነዚህን ሪሞትሊ ያሉትን ሰርቨሮችን ተጠቅመን አክሰስ ማድረግ ስንችል ነው ማለት ነው። ስለዚህ ፔይ ፐር ዩዝ ቤዚስ ነው የሚሆነው አብዛኛውን ጊዜ። አሁን ዩቲዩብ ምናምን ሶሻል ሚዲያዎች አያስከፍሉም። ነገር ግን የተለያዩ ኦርጋናይዜሽኖች ሰርቨራቸውን እየከፈለን እንድንጠቀም ይረዱናል ማለት ነው። እንደው ለመጨመር ያክል ክላውድን ለምን እንጠቀማለን በምንልበት ጊዜ ወጪዎችን ይቆጥብልናል። ለምሳሌ ለራሳችን ውድ ሰርቨሮችን መግዛትና መጠቀም አይጠበቅብንም።
ለተጠቀምንበት ብቻ እንከፍላለን። ከማንኛውም ቦታ ማግኘት እንችላለን። ኢንተርኔት እስካለ ድረስ ከየትኛውም የዓለም ክፍል መረጃዎቻችንን ማግኘት እንችላለን። ፕላስ ደግሞ አስተማማኝ ደህንነት አለው። እንደ ጉግል እና አማዞን ያሉ ኩባንያዎች መረጃችን እንዳይጠፋ ከፍተኛ የሆነ ጥበቃን ያደርጉልናል። በአጭሩ ክላውድ ኮምፒውቲንግ ማለት የራሳችንን ኮምፒውተር አቅም ከመጠቀም ይልቅ የሌሎችን ግዙፍ ኮምፒውተሮች በኢንተርኔት ተከራይቶ እንደመጠቀም ነው። ሌላው አዲስ ቴክኖሎጂ ኳንተም ኮምፒውቲንግ ነው። ኳንተም ኮምፒውቲንግ ምንድን ነው ስንል ጊቭ ክሊያንትስ አክሰስ ቱ ኳንተም ኮምፒውተርስ ኦቨር ዘ ኢንተርኔት ነው ማለት ነው። ኢንተርኔት ላይ ያሉትን ኳንተም ኮምፒውተሮችን አክሰስ እንድናደርግ ለተለያዩ ክሊያንቶች የሚጠቅመን የቴክኖሎጂ አይነት ነው ማለት ነው። ስለዚህ ዊዝ ኳንተም ኮምፒውተርስ ዘ ዳታ ኢዝ ስቶርድ ኢን ኪዩቢት ነው። ኳንተም ኮምፒውተርስ ላይ በምንመጣበት ጊዜ እነዚህ በጣም ፈጣጣን የሆኑ የኮምፒውተር አይነቶች ናቸው። ዳታ ስቶር የሚደረገው በቢት ሳይሆን በኪው ቢት አማካኝነት ነው ማለት ነው። ስለዚህ ይሄ ቴክኖሎጂ በኮምፒውተር ሳይንስ ዓለም ውስጥ እጅግ አስገራሚውና የወደፊቱ ግስጋሴ ነው። ይሄ ተራው ኮምፒውተር ወይም ደግሞ ክላሲክ ኮምፒውተር የምንለው ሊፈታቸው የማይችላቸውን እጅግ ውስብስብ የሆኑ ስሌቶችን በሰከንዶች ውስጥ የመፍታት አቅም አለው። ፕላስ ደግሞ ይህ ቴክኖሎጂ የሚሰራው በኳንተም ፊዚክስ ህግጋት ላይ ተመስርቶ ነው። ለዛ ነው ኳንተም ኮምፒውቲንግ የተባለው። እዚህ ጋር ምን ብለናል? ዳታ ስቶር የሚያደርገው በኪዩቢት ነው ብለናል አይደለ? ቢት ቨርሰስ ኪዩቢት ምንድን ነው ብለን በምናይበት ጊዜ ተራ ኮምፒውተሮች ወይም ኦርዲናሪ ኮምፒውተር አሁን ላይ የተለመዱት ዳታን ስቶር የሚያደርጉት በቢት ነው። ያ ማለት መረጃን የሚይዘው በዜሮ ወይም ደግሞ በአንድ ብቻ ነው ማለት ነው። ስለዚህ መረጃ ስቶር ሲደረግ ዜሮና አንድን ብቻ በዜሮና አንድ አማካኝነት ነው ሪፕሬዘንት የሚደረገው። ልክ እንደ መብራት ማብሪያ ማጥፊያ አይነት መውሰድ ትችላላችሁ። በርቷል ወይም አልበራም። አንድ ከሆነ በርቷል፣ ዜሮ ከሆነ ደግሞ አልበራም እንደማለት ነው። ኳንተም ኮምፒውተሮች ላይ በምንመጣበት ጊዜ ደግሞ በኪዩቢት ነው ዳታዎችን ስቶር የሚያደርጉበት ማለት ነው። ስለዚህ ኪዩቢት የተባለ መለኪያን ይጠቀማል። ይሄ ኪዩቢት ምንድነው የሚያደርገው? በአንድ ጊዜ ዜሮም አንድም የመሆን ብቃት አለው። በአንድ ጊዜ ዜሮና አንድ ብቻ ሳይሆን ሁለቱንም የመሆን ብቃት ያላቸው ናቸው ማለት። ስለዚህ ይህ ሁኔታ ሱፐር ፖዚሽን ይባላል ማለት ነው። ይህን ኳንተም ኮምፒውቲንግ ምንድን ነው ልዩ የሚያደርጉት ብለን በምናይበት ጊዜ አንድ ኪዩቢት በሁለቱም ሁኔታ በዜሮና አንድ በአንድ ጊዜ ስለሚገኝ ኮምፒውተሩ በቢሊዮን የሚቆጠሩ አማራጮችን በአንድ ጊዜ መመርመር ይችላል ማለት ነው። ያ ማለት ኮምፒውተሩን ፈጣን ያደርገዋል ማለት ነው። ሪዲንግ አሳይመንታችሁ ስለ አውቶኖሚክ ኤንድ ኳንተም ኮምፒውቲንግ ካራክተሪስቲክሶች ሞጁላችሁ ላይ አንብቡ። በቀጣይ ቪዲዮ የመጨረሻውን የቻፕተር 7 ፓርት ይዤላችሁ እመጣለሁኝ። እስከዛው ድረስ ሰብስክራይብ እና ላይክ እያደረጋችሁ ጠብቁኝ።